ልዩ ተጠቃሚ ነው። ኦሮሞን ይበልጥ መሆን ማለት ነው። ከኢንጂነር ታከለ ጋር ልዩ ቀረቤታ ነበር። ከነ ዶክተር ብርሃኑ ሌንጂሶ ሄኖክ ደቢሳ ጋር ምናምን ሁላ እናወራ ነበረ። ጀዋር ተከበብኩ ያለከ የት ነበርክ? ወላሂ ከዛሬ በኋላ አማራ አልሆንም እያለች የተገደለ ልጅ ሞቼ ነበረ፣ ልጄ ሞቶ ነበረ፣ ደሜን እንዲያንቆርቆሮ ነው የጠጣው የሚለው ሰውዬ እኮ አሁን ደብረ ብርሃን ካምፕስ እኮ ነው ያለው። እውነት እነዛ ተማሪዎች አልታገቱም? ታሾፋለህ እንዴ? ከኦሮሚያ ክልል ተፈናቅለው ደብረ ብርሃን የተቀመጡ ሰዎች ነበሩ። እዛ ለምንድን ነው ያረዳው? የሌለ ሰው ያልጠፋ ነገር እንዴት ይፈለጋል ማለት? ጩኸት ይቀማሉ። እናንተ ያላችሁ ተማሪዎችም ተገድለው ነበር። ይሄው 6 ጋላ ገደለን ብሎ የሚፈክሩት የሚሻሉት ማለት ነው። የሁሉ ጥፋት የማን ነው ብለህ ታምናለህ? ሚኒሊክና መነን ኢትዮጵያዊነት ለኦብሳ ምንድን ነው? አረንጓዴ ቢጫ ቀይ በመሀሉ ኮከብ ያለው አርቲስት ሃጫሉ ሁንዴሳ የተገደለ ቀን የት ነበር? እዛ ነው ለመጨረሻ ጊዜ ሽኝት ያደረግንለት። ኦብሳ ልዩ ተጠቃሚ ነው። አዲስ አበባ ውስጥ ቤት ተሰጥቶታል። ከማንነትም በላይ ዜግነት ነው እንዴ? አንተ እኮ ባለ ጊዜ ከሚባሉት አንዱ ነህ። እግር ቆርጦ የሚይዙቱ የሚፎክሩ የሚሸልሉ ሌሎች የሌላ ክልል ታጣቂ ቡድኖች አሉ። መፍትሄው ምን ይመስላል? ቦታ ቢለቁልን ጥሩ ነው ያስባል። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊው ምን ይላሉ ፕሮግራማችን ነው። የዛሬው እንግዳዬ ትውልዱ ቄለም ወለጋ ነው። እድገቱ ግንቢ፣ አንደኛና መለስተኛ ሁለተኛ ደረጃ ትምህርቱን ግንጪና ደንቢ ዶሎ ተምሯል። ሃይስኩል ተማሪ ያለ በአዲስ አበባ ዙሪያ የማስተር ፕላን ጥያቄ ሲነሳ ለተቃውሞ ከወጡት ተማሪዎች መካከልም አንዱ ነው። የመጀመሪያ ዲግሪውን በፖለቲካል ሳይንስና ዓለም አቀፍ ግንኙነት ከአዲስ አበባ ዩኒቨርሲቲ አግኝቷል። በአዲስ አበባ ዩኒቨርሲቲ የኦሮሞ ባህልና ቋንቋ ክበብን በመመስረትና በመምራት አገልግሏል። አሁን ኤስጂ ሚዲያ ኤንድ ኢንተርቴይንመንት የሚባል ድርጅትን አቋቁሞ በመስራትም ላይ ነው። ጎፈሬው ልዩ መለያው ነው። በሶሻል ሚዲያ ላይ ተጽዕኖ ፈጣሪ ከሚባሉት ወጣቶች አንዱ ነው። የዛሬው እንግዳዬ ኦብሳ አብዲሳ። ኦብሳ፣ ለቃለ መጠይቅ ፈቃደኛ ስለሆንክልኝ እጅግ አድርጌ አመሰግናለሁ። ምንም ከልብ አመሰግናለሁ። ኦብሳ ማን ነው ብዬ ልጀምር? አብዛኛውን ነገር ተናግረሃል። እንግዲህ ካልከው ውጪ ብዙ የምናገረው ነገር የለኝም። ሆነ የተናገርከው በቂ ነው ብዬ አስባለሁ። እሺ፣ ትምህርት ግንጭ ነው የተማርከው። እስቲ እናንሳ። የማስተር ፕላን ጥያቄ ሲነሳ አንተ ስንተኛ ክፍል ተማሪ ነበርክ? 10ኛ ክፍል ነበርኩኝ። የከተሞች አብሮ እድገትና ማስተር ፕላን ብለው ሲጠይቁ ፊንፊኔን የማጠቃለል ከፊንፊኔም አሁን ሸገር ተብሎ ያለችዋንና የአዲስ አበባ ዙሪያ ልዩ ዞን ተብሎ ያለውን ማጠቃለያ ሂደት ስለሆነ ተቃውሞ ተነሳ። ያኔ 10ኛ ክፍል 2006 ዓ.ም ነበረ። የዛን ጊዜ ትልልቅ ተቃውሞዎች ይደረጉባቸው ከነበሩ ትምህርት ቤቶች አንዱ የግንጪ ሃይስኩል ነው። እስቲ እናንሳ። እናንተ ያላችሁ ተማሪዎችም ተገድለው ነበር። የዛን የት ነበር ካንተ? እዛው ትምህርት ቤት ውስጥ ነበርን። ከኛ በፊትም 1998 እና 97ም የግንጪ ተማሪዎች እንዲሁም ሰራተኞች ያምቦ እና እዛ አካባቢ ያሉት ሰዎች ለተቃውሞ ለተጋድሎ ጥያቄ ለመጠየቅ ወደ ኋላ የሚሉ ሰዎች ስላልነበሩ በነሱ ድባብ ከ10 ዓመት በኋላ ጥያቄው የተዳፈነ ነበረ። እንዲፋፋም ንክኪ ስለነበረ ወይንም ደግሞ የማይገቡ ነገሮች ይደረጉ ስለነበረ ወይንም ግልጽ ያልሆነ ነገር ስለነበረ ጥያቄ መጠየቅ ለግንጪ ተማሪዎች ወይንም ወጣቶች እንዲሁም ለምዕራብ ሸዋ የተለመደ ነገር ነበርና ጥያቄዎችን እንጠይቅ ነበረ። ሰላማዊ ሰልፎችን እንወጣ ነበረ። ስብሰባዎች ሲከናወኑ የመንግስት ባለስልጣናት መጥተው እየተደረገ ያለ ነገር ምንድነው ብለን እንጠይቅ ነበርና በዛው ሂደት ውስጥ ነው የ2008ቱ ዋናው የፍንጭ ለዲዳ ገብሩማ የእምቢተኝነት ተቃውሞው ከግንጪ ተነስቶ ወደ ሌሎች የሀገሪቱ ክፍል እንዲዛመት ወይንም ደግሞ እንዲሰራጭ የተደረገው ማለት ነው። አንድ ቀን በተለይ ልጆችም የተገደሉበት ኃይለኛ እንትን ነበር።
እስቲ ስለሱ ቀን እናውራ። ሰላማዊ ሰልፍ ነው። አብዛኛውን ጊዜ አድማ ለመበተን ብለው ወይንም ደግሞ ሰላማዊ ሰልፎችን ለመበተን ለማርገብ ብለው ነገሮችን በማቀዝቀዝ ፋንታ ነገሮችን በምክክር በመፍታት ፋንታ ምንም የማያውቁ ተማሪዎችን ወይ ደግሞ ክላሪቲ የጠየቁትን ተማሪዎች ወደ መደብደብ መግደልና እንዲሁም ደግሞ አስለቃሽ ጭሶች በመልቀቅ አቅላቸውን እንዲስቱ ተገፈታትሮ እንኳን ነፍስ እንዲያልፍ ይደረጋል ማለት ነው። መጀመሪያ ዙር ስንጠይቅ የትምህርት ቤት ፈረቃኛ ስለነበረ ሰላማዊ ሰልፍ ላይ ነበርን። በሳምንቱ ግን ሌሎች ፈረቆች ስለሆኑ የሌላ ፈረቃ ስለሆነ እነሱ ናቸው ሰላማዊ ሰልፍ የወጡት። እንዳጋጣሚ እኛ የከሳቱን ፈረቃ ትምህርት ቤት ሳንደርስ ነው ይሄ ወከባ የተነሳው፣ ግርግር የተነሳው። ከዛን አደና ማደን ጀመሩ የጸጥታ አካላቱ። እንዲሁም ደግሞ ሰላማዊ ሰልፍ የጠየቁትን እንደነ ሰይፉ ቱራ ያሉትን ወጣቶች እስከ መረሸን እስከ መግደል ደረሱና ከዛ በኋላ እነሱን ለመቅበር የወጡትን ወጣቶችና ቤተሰቦች ሁላ ተኩስ ተከፍቶባቸው አካል ጉዳት እንዲሁም ደግሞ ግድያ ብዙ ነገር ነበረ ሲደርስ የነበረው፣ ድብደባ ሁላ ሲደርስ ነበረ በዛ ወቅትና እኔ አንድ የሰላማዊ ሰልፉ አካል ነበርኩኝ። ግን ሰይፉ ቱራ ግድያው ሲጀመር እዛ በቦታው ላይ አልነበርኩኝም። ምክንያቱም የኛ ፈረቃም አልነበረም። ከሰዓት ልንሄድ የነበረ ጊዜ ነው ይሄ ነገር ተስተባብሎ ቤተሰብ ቤት ያስቀረም ማለት ነው። ኦኬ። ከዛ በኋላ ነው እዛ መማር አቅቶ ወደ አዲስ አበባ የመጣው? እኔ የክላስ ሞኒተር ነበርኩኝና የክላስ ሞኒተርም እንዲሁም ደግሞ ወጣቱን ማቀናጀትና ማስማማት ሂደት ውስጥ የጎላ አስተዋጽኦ ስለነበረን ትኩረት ውስጥ ገብተን ነበር። ጸጉሬም እንደምታየው ነው። አክቲቪቲም ማህበራዊ ህይወቱ ላይ በጣም የዛ አካባቢ ተማሪዎች ቤተሰቦቻችን የቀን ስራ አይቸገሩም ነበር፣ ወይንም ደግሞ ቀን ሰራተኛ ለመቅጠር አይቸገሩም ነበር። እኛ ወጣቶች በፈረቃ ወይንም ደግሞ ተራ መድበን የሆነው ቤተሰብን ሄደን እናግዛለን። ማገዝ ያሉብን ማንኛውም አይነት እርሻም ጨምሮ ሰብልን መሰብሰብም ጨምሮ እና በረከት ነበርና ይሄ የማህበራዊ ህይወታችን በጣም የተቆራኘ ነበረ። የቄሮ መንፈስ በጣም ያገናኘን ነበርና ትኩረት ውስጥ እንገባ ነበረ። የንባብ ክበብን ምናምን የአንባቢዎች ክበብ ምናምን መስርተን እንወያይ ስለነበረ ትኩረት ስበን ስለነበር እኔና ጓደኞቼ መታደን ጀመርን ማለት ነው። እንታደናለን። ከዛ ቤተሰብ ይሄን ይሰማና የጸጥታ አካል ይሄንን ይሰማና ብንወጣ የተሻለ እንደሆነ ጥቆማ ሲደርሰን ወጥተን ቤተሰቦቻችን ለእስራትና ለመደብደብ ለመንገላታት የተደረጉበት ጊዜ ነበር 2008። ከዛ በኋላ ነው ግንጪ ያንን ነገር ያ ሂደት ከተከናወነ በኋላ ወደ ሌሎች የኦሮሚያ ክፍል በጣም ተዛመተ። ከኦሮሚያም ክልል አልፎ እንደምታውቀው ሌሎች ክልሎችም የመብት ጥያቄዎች መነሳት ጀመሩ ማለት ነው። እና ለመጨረሻው የብልጽግና መምጣት ወይንም ደግሞ ለዚህ የሽግግር መንግስት ወይንም የለውጥ መንግስት ለሚባለው የመጨረሻው ምዕራፍ የመጀመሪያው ጅማሮ ነበር የ2008 እንቅስቃሴ። ከግንጪ መጣ አዲስ አበባ ትምህርት ጀመርክ? ከግንጪ መጣሁኝና በቤተሰብ ስርዓት ውስጥ ገባ ማለት ነው። ማለት እኔም ማጣት ስለማይፈልጉ ከቤት እንዳልወጣ ሁላ ዘመድ ቤት ሆኜ እንዳልንቀሳቀስ ተደረኩኝ ለአንድ አመት። ከዛ በኋላ ነው 2009 ወደ ትምህርት ለመመለስ የቻልኩት። 2008ን እንዳለ ኦልሞስት ህይወትን የማትረፍ ነፍስን ላለማጣት በቤተሰብ ቁጥጥር ነበር። ጸጉር አርቲፊሻል ነው ይመስላችሁ ሰዎች? ለመደበቅ የምታረገው ነው ይመስላል። እንግዲህ እስከ ግንባሬ ድረስ የመጣው እሱ ነው እንጂ እኔ ለመደበቅ ያደረኩት ምንም ነገር የለም። ከጻንነቴም ጀምሮ አሳደኩት ልበል አብረን አደግን ልበል አላቅም እንጂ አብሮኝ የኖረ መለያ ሆኖ ነው የቀጠለው። እሺ ኢሬቻ ቢሾፍቱ ላይ የነበረው ኢሬቻ ላይ ብዙ ወጣቶች ህይወታቸው አልፏል፣ አካላቸው ጎሏል፣ ተሰደዋል። የዛን ጊዜ ነበር ካንተ እንዳልኩ 2009 ትምህርት ለመማር መነንና ሚሊኒክ ጠይቄ ነበር። ለፈረንሳይ ቅርብ ስለሆነ የግል ትምህርት ቤት መማር አልፈለኩኝም። ከዚህ በፊት የግል ትምህርት ቤት ገብቼ ከመንግስት ትምህርት ቤት የተለየ ነገር ምን ያስተምሩኛልና ቤተሰቤን ለወጪ አላጋልጥም ብዬ ለተጨማሪ ወጪ አላጋልጥም ብዬ ሚሊኒክና
መነን ትምህርት ቤት ለማስገባት ልክ ሲሄድ ታሾፋለህ እንዴ የአምቦ ልጅ የምናስተምር ይመስላል እንዴ ብለው በቃ ሊቀበሉኝ አልቻሉም። አንድ በቃ ከኦሮሚያ ክልል ከአምቦ የመጣ ሰው አንቀበልም አንድ ምክንያታቸው ነበረ። ይበልጥ ደግሞ ለማባረር ብለው የምዝገባ ጊዜ አልፈዋል ሲሉ የግድ ወደ ግንቢ መሄድ ነበረብኝ። ልክ ግንቢ ሄጄ ተመስግቤ ሳምንት ባልሞላ ጊዜ ውስጥ ነው ይሄ ነገር የተከሰተው እንጂ በየአመቱ እንደ ነበረ ቢሾፍቱ በየአመቱ ድምጻችንን እናሰማ ነበረ። የኦሮሞማን ስሜታችንን የቄሮ ህብረታችንን ከምናጠነክርባቸው በዓላት ክብረ በዓላት አንዱ የኢሬቻ በዓል ስለነበረ ከአምቦ ተደራጅተን ከአምቦ ተቀናጅተን ከጊንጪ ከአምቦ ተቀናጅተን መተን ፊንፊኔም ተጫውተን እንዲያዛው ቢሾፍቱ ተጫውተን ነበር የምንመለሰው። እንደ አጋጣሚ ሆኖ እኔ ግንቢ ነበርኩኝ። ግንቢ ወይንም እናንጎ የሚባል ከተማ አለ። እዛ ለትምህርት ሄጄ ሳምንት ባልሞላ ጊዜ ውስጥ ነው ይሄ በዓሉ የነበረው። ኦሮሞማ ምን ማለት ነው? ኦሮሞማ ማለት በኦሮሞ ስሜት በኦሮሞ ባህል እሴት ቋንቋ ማንነት ኮርቶ በሱ መኖር ማለት ነው። ኦሮሞን ይበልጥ መሆን ማለት ነው። ኦሮሞ መላበስ ኦሮሞማን መኖር ኦሮሞ የሚለው ነገር አለ። ከዛ ደግሞ ኡማ የሚለውን ስንጨምርበት ማጠንከር። ለምሳሌ ነሙማ ስንል ነመ ማለት ሰው ነው፣ ሰውነት ማለት ነው፣ ሰብአዊነት እንደማለት ነው። ስለዚህ ኦሮሞ ነኝ ከዛ ኦሮሞ እንደሚኖረው መኖር ሲጀምር ደግሞ ኦሮሞ እንደሚያምነው ማመን ሲጀምር ደግሞ ኦሮሞ ነገሮችን የሚመለከትበትን አንግል ሆኜ መመልከት ሲጀምር በባህሉና በቋንቋ ማፈር ትቼ መኩራት እና መኖር ሲጀምር ኦሮሞማን የሚላበስና የሚኖር ኦሮሞ ነኝ ብዬ ነው የማስበው። እስቲ ምንድናቸው እሴቶቹ? መሆን ለምሳሌ እንደሚታወቀው ሰው አክባሪነቱ፣ ሀቅ ወዳጅነቱ፣ በተቻለ አቅም ሌሎችን ሰዎች እንደራሱ እንደ ቤተሰቡ አካል መመልከቱ፣ የመረዳዳት በዓሉ ለምሳሌ የቦረና ህዝብን ከተመለከትክ የቦረና ህዝብ ለ5 አመታት ዝናብ ሳያገኝ ቆይቶ ከ6 ከሆነ በኋላ ነው ዝናብን ያገኘው። በዚህ ጊዜያት ውስጥ ግን ከብቶቹ ያለቁበት ነበር እንጂ ሰው እንዳይሞትበት ሆኖ ነበር። ሰው እንዳይሞትበት የሆነው ደግሞ ቡሳ ጎኖፋ የሚባል የመረዳዳት ባህል ነበራቸው። ስለዚህ ያለው ለሌለው ያካፍላል። መብት ብቻ ሳይሆን ግዴታ ነበር። ይሄ የመረዳዳት እሴቶች ማለት ነው። ቡሳ ጎኖፋ አዋታህ ለሌለው የምታካፍለው ማለት ነው። እንዲያውም አሁን የሆነ አባባል አለ የሌለው ያለው ወዳጅ ነው ወይንም ደግሞ ይሄ አንተ አንድ የለህም እኔ ሁለት አለኝ ማለት የኔን ተካፍለ እኩል ነው የሚሆነን ማለት ነው። ከእሴቶቹ አንዱ የቦረናን ህዝብ የዚህኛውን አመት ብቻ ብንወስደው ራሱ ይሄ የመረዳዳት ባህል እሴቱ የመከባበሩ የሌላውን አለመፈለግ ድንበር አለመግፋት የሰውን ሀቅ ላይ መከባበር አንዳንዴ የገፋ ነገር እንኳን ሲመጣ የሽምግልና በዓሉ የአስተዳደር በዓሉን የገዳ ስርዓትን የምትመለከት ከሆነ እነዚህ ናቸው የኦሮሞ እሴቶች ናቸው፣ የኦሮሞ ባህሎች ናቸው፣ የኦሮሞ ስልጣኔዎች ናቸው የማስባቸውና ስለነሱ ለማወቅ በሚሄድባቸው ርቀቶች የፍላጎቴ ደረጃን ሳስበው ትክክለኛውን የኦሮሞ ማንነት እየኖርኩኝ ነው ወይንም ደግሞ ዛሬ ባልኖርም ነገ እኖራለሁ ብዬ ተስፋ አድርጌ የምንቀሳቀሰው ማለት ነው። ለዚህ አያይዤ ኢትዮጵያዊነት ለኦብሳ ምንድን ነው? ኢትዮጵያዊነት ለኔ ዜግነት ነው። ከማንነትም በላይ ዜግነት ነው። ሌላው ዓለም ሲሆን እንደ ሶቨሬን የሆነች ኢትዮጵያ አለች። ከዛን የኢትዮጵያ ዜጋ ኢትዮጵያዊ ኦብሳ ነኝ ማለት ነው። እንዲሁም ደግሞ ከሌሎች ብሔር ብሔረሰቦች ጋር ተደምሬ ከቤተሰቦቼ እንዲሁም ከብሔሬ ኦሮሞ ጋር ተደምሮ ደግሞ እንደ ሀገር እንደ ጠቅላላ የኢትዮጵያ ብሔር ማለት ነውና እንደ ጠቅላላ የኢትዮጵያ ዜጋ ከዜግነት ነው ለኔ ኢትዮጵያዊነት። ቅድም ኦሮሞማን ስናነሳ ስለ መረዳዳት ስለ አብሮ መኖር የሰውን ሀቅ ስላለመፈለግ አንድ ያለን ስለማካፈል አውርተናል። ኦብሳ ብዙ ጊዜ የእርዳታ ወይም የገቢ ማሰባሰቢያ ፕሮግራሞች ላይ ትገኛለህ። የቦረናው ላይ ይቻላል። ነገር ግን አንድ የምትተችበት ነገር
ለምሳሌ ከኦሮሚያ ክልል ተፈናቅለው ደብረ ብርሃን የተቀመጡ ሰዎች ነበሩ። እዛ ለምንድን ነው ያረዳው? ለምን አልሄድክም? ለምን አላየሁም? ማድረግ ይችላል ብዬ የማስበው ነገር ቢኖር ሶሻል ሚዲያ ላይ ድምጽ ከመሆኑ ውጪ የኦሮሞ ሶሻል ሚዲያ ላይ የሚታወቅ ሰው ወደ አማራ ክልል ሄዶ በሰላም ገብቶ መውጣት ይችላል ብዬ አላስብም። በዚህ ሰዓት በቂ ጥበቃ ደግሞ የለኝም። ላድርግ ብል ራሱ ላሰባስብ እርዳታ የሚሰጠኝ ሰው ስላለ ልክ ቦረና እንዳደረስኩኝና ወለጋ እንደላኩኝ ሌሎች በግልም ሆነ በቡድን የምንረዳቸውን ሰዎች እንረዳለን እንደሚባለው ደብረ ብርሃንን ባስበው ኖሮ የሚሳካ አይነት ነገር አልነበረም። ለምን ካልከኝ የጸጥታ ችግር አለ። የጸጥታ ችግሩ ደግሞ መሰረት የሚያደርገው በዋናነት ሌላኛውን ብሔር ማጥቃትም ላይ ጭምር ስለሆነ የኦሮሞን ብቻ አይደለም የትግራዩንም የቤኒሻንጉል ጉሙዙንም እንዲሁም አፋሩንም ወሎየውንም ሁሉ ነው ጥቃት የሚደርስባቸው። እንቅስቃሴ 2-3 ሆነው አንድ የነሱን ያልሆነ ወይንም ደግሞ ከነሱ ወገን ያልሆነ ሰው ሲያገኙ የሚያጠቁ አይነት ሰዎች ዜጎች እንዳሉ ብዙ በምስል እንኳን የተደገፈ ማስረጃዎች ስላሉ ወደዛ መሄድ የማይታሰብ ነገር ነው። ግን እንደዛ ብለን ጀነራላይዝ ማድረግ እንችላለን። እንግዲህ ሰሞኑኛውን ራሱ የ12ኛ ክፍል ፈተና ሊፈትኑ የሄዱ የኦሮሞ መምህራን እዛ ሄደው እንዳይመለሱ ተደርገው ሌሎቹ ተገለው ሌሎቹ ደግሞ ለነፍሳቸው አምልጠው የገቡበት ሁኔታ ነው ያለው። ጀነራላይዝ ማድረጉ ሳይሆን ያለው ነባራዊ ሁኔታ ስለሆነ የሚካድም ነገር አይደለም። አሁን የምናየው ነገር ስለሆነ ማለት ነው የምንኖረው ነገር ስለሆነ ማለት ነው እንጂ ኦብሳ ዘረኛ ሆኖ ከኦሮሞ ውጭ አረዳም ብሎ አይደለም። ሰባዊነቱ እስካለ ድረስ ሰው ከተቸገረ ሰው ከተጠማ ከተራበ ሕክምና ካስፈለገው ከብሔሩ በላይ ነው ሰውነቱ ሰባዊነቱ ከሰውም አልፎ ለእንስሳ የሚሰማኝ ስሜት አለና መረዳት ካለባቸው መረዳት አለባቸው ብዬ ማምን እንጂ በብሔር ለይቼ የማስብ እንኳን ተጎዱ እንኳን ተገደሉ እንኳን ተፈናቀሉ እንኳን ተራቡ ምን አይነት ሰው አይደለሁኝም። ግን በምን ሂደት ውስጥ ነው እየተጎዱ ያሉት የሚለው ነገር ከጠየቀኝ ደግሞ አብዛኛው ደብረ ብርሃንና ሌላ ቦታ ያሉ ሰዎች የኦሮሚያን ክልል እንደ ደም ምድር እንደ መኖር የማይችሉበት እንደሚገደሉበት ተተናኩሰው እንደተተነኮሱ ወይንም ደግሞ አጥቅተው እንደተጠቁ አድርጎ የሚናገሩበት ስለሆነ አንዳንዴ ልጆቻቸውንና ሚስቶቻቸውን ልከው ለመዋጋት እዚህ ኦሮሚያ ክልል ውስጥ የቀሩም ስለሚመስለኝ ትንሽ ጠራጠራለሁኝ እንጂ የተጎዳ ሰው መረዳት አለበት ብዬ አምናለሁ። ግን ያ ነው ልካውን እንዳልከው ነው አጥቅተው መጠቃት አይነት ነገር ነው ኦር ጩኸት ይቀማሉ ብዙ ሰዎችን ይገላሉ። እንደው ሰውየው ተመልሶ እንዳይቋቋም ንብረት ቀየውን ያቃጥላሉ ማሳውን ያቃጥላሉ። ይሄንን በማስረጃ የተደገፈ ኖኖ ወረዳና ዳኖ ወረዳ ላይ እዚህ ምዕራብ ሸዋ በተጨባጭ ያየነው ነገር ግን ደግሞ ሚዲያ ላይ ሲመጡ እንደተጠቁ አድርገው ለመከላከል ያደረግነው ነገር ነው ብሎ የሚናገሩበት ሁኔታ አለ ነው። ለምሳሌ መስጊድ ውስጥ የተገደሉ ሰዎች አይተናል በሚዲያ